ሰላም ሰላም የጽጌ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ሰብስክራይብ አይታችሁ ስጨርሱ ደግሞ ሀሳባችሁን በኮሜንት አካፍሉኝ። በጣም አመሰግናለሁ። ወደ አሰራሩ እንሂድ። ዛሬ እንግዲህ ኩሳ ነው የምንሰራው ማለት ነው። እንግዲህ መጥቼላችኋለሁ። እዚህ ጋር ኩሳውን እናጥበዋለን። መጀመሪያ በደንብ አድርገን እናጥበዋለን። ካጠብነው በኋላ እንደዚህ አፍንጫ ነው የሚባለው፣ አፍንጫውን መጀመሪያ ከላይ ትንሽ ድምፅ አለ እኔ ጋ፣ በጣም ይቅርታ። እንግዲህ በማዳም ኩሽና ነው ያለሁት እንደምታውቁትና እና ጌጡንና አፉን እንደዚህ ቁርጥ ቁርጥ ካደረግነው በኋላ ከዛ በኋላ ይሄ ያንተኑ ማቦርቦሪያውን ነው የሚባለው፣ እንደዚህ እንለካዋለን። ትንሽ ቦታ አስቀርተን እንለካውና ከዛ በዛ መሰረት ውግት እናድርገዋለን ማለት ነው። በጣም ሳናሳሳ በጣም ሳናወፍረው ውግት እናደርገውና ከዛ ዞር ስናደርገው እንደዚህ የሆነ ይወጣልናል ማለት ነው። እኔ እንደውም ትንሽ ሄድ አልኩበትና ተቀደደችብኝ። እንደዚህ አድርገን እንቦረብረዋለን። ከዛ በኋላ ሁሉንም በዚህ በተመሳሳይ መልኩ እንቦረብረዋለን ማለት ነው። ያ የቦረቦርነውንም ደግሞ አንጥለውም። እንዴት አድርገን እንደምንሰራው ከእንቁላል ጋር መስራት ትችላላችሁ። እንደገና ደግሞ እንደምሰራው ማርጋችሁ መስራት ትችላላችሁ። ኦልሬዲ በእንቁላል ነው እሱ የሚሰራው፣ ግን ደግሞ እንቁላል ፍርፍርም ልሰሩበት ትችላላችሁ። በጣም ነው የሚጣፍጠው፣ ለጤናም ጠቃሚ ነው እላችኋለሁ ቤተሰቦቼ። እና እንደዚህ አድርጌ ወርወረዋለሁ። አያችሁት? ቀዳዳው ራሱ ይታያል ወይ? እና እንደኔ እንዳታደርጉት እንደዚህ። ግን ያው ብዙም ካልሞላቱት ችግር የለውም ማለት ነው። እንትን አይልም፣ አይበላሽብንም። እና ከዛ በኋላ እንደዚህ እያደረገን ቦረቦረዋለን። ካቦረቦርነው በኋላ ሩዝ እናዘጋጃለን። ስጋ በመጠኑ እኔ ለግማሽ ትንሽ ቀረብ የሚል ነው የተጠቀምኩት ለዚህ ማለት ነው፣ ለ2 ኪሎ ኩሳ። እና በጣም ነው የሚጣፍጠው። ከዛ ሩዝም እንደዚሁ ትለካላችሁ እናንተ። ከዛ በኋላ አንድ ላይ መቀላቀል ነው ማለት ነው። እንደዚህ እያደረጋችሁ ዞር እያደረጋችሁ ነው የምትቦረቡሩት። ያው እስከምትለምዱ ምናምን ነገር ምናልባት ሊቸግር ይችላል፣ ግን ከተለመደ በኋላ ኖርማል ነው። ያው ቦርቦሬ እዚህ ጋር ጨርሻለሁ። ቪዲዮ እንዳይረዝምባችሁ ነው። ያችሁ ቦርቦሬ ጨርሻለሁ። ከዛ በኋላ አሁን አጥበዋለሁ ማለት ነው። በደንብ አድርጌ ጥብ አድርጌ እንዲባፉ ደፋዋለሁ። ውሃው ከውስጥ እንዲወጣ እንትኑን ውስጥ የሚገባውን እስከማዘጋጅ ድረስ እንደዚህ አቆየዋለሁ ማለት ነው። ከዛ እዚህ ጋር ስጋ አለኝ። ስጋውን ያው ከበረዶ ቤት አውጥቼ ያሳድሬው ነው። ከዛ እዚህ ጋር ሩዝ አለኝ፣ የታጠበ ሩዝ፣ ታጥቦ የተዘጋጀ ሩዝ አለኝ። እሱን እንጨምራለን። ከዛ ቅመሞች ነው የምንጨምረው። እዚህ ጋር የተጠቀምኩት ባህር ሄሎ ይባላል። ከዛ እርፌ ትንሽ፣ ከዛ ናና፣ ጨው አድርጌ ጨምረዋለሁ ማለት ነው። እና እዛ እንቀላቅለዋለን። ከዛ ሽንኩርት፣ አንድ ራስ ሽንኩርት ድቅቅ አድርገን እንከትፍና ጨምርበታለን። ከዛ ዘይት፣ ኦሊቭ ኦይል ነው ይሄ ዘይት ማለት ነው። ከዛ እሱን እንጨምራለን። ከዛ በኋላ አንድ ላይ እናቀላቅለዋለን ማለት ነው። እንደዚህ አድርገን አንድ ላይ እናቀላቅለዋለን። በጣም የሚጣፍጠው ቤተሰብ ቀመሱት። እሺ ሰርታችሁ እና ደግሞ አስተያየታችሁን አካፍሉኝ፣ አበረታቱኝ። ጀማሪ ዩቲዩበር ነኝ እንደምታውቁት እና ስለምታበረታቱኝም እጅግ በጣም ነው የማመሰግናችሁ።
እኔ የዚህ ሀገር ምግብ ለመስራት በጣም ነበረ የምፈልገው፣ ግን ደግሞ የሚጨምሩበት ቅመም ምናምን ግራ ስለሚገባኝ በፊት ለመስራት እፈልግና ግን ደግሞ ግራ ገብቶኝ ተወዋለሁ። እና እንደዚህ ምግብ ለመስራት ላይ የሚፈልግ ሰው በቃ አሪፍ ነው የምር። ሰርች አድርጎ በቃ እድሜ ለዩቲዩብ ይለምዳል ማለት ነው። እና እኔም እንደዚሁ በሶሻል በእንትን ነው በዩቲዩብ ነው የለመድኩት ናት ለመናገር እና ይለመዳል ማለት ነው ቤተሰቦችዬ። ከዛ በኋላ ይሄ ታጥቦ የተዘጋጀ ነው እኮ ሰው እንደምታዩት ቅድም አብረን የቦረቦር ነው ማለት ነው። ከዛ ሽንኩርት ድቅቅ አድርጌ ከትፌበታለሁ። ትንሽዬ ደግሞ ነጭ ሽንኩርት ወይ 2 ራስ ምናምን አድርጋችሁ ደግሞ ብትጨምሩበት በጣም በቃ ምን ብዬ ልንገራችሁ፣ የምር ዋው ነው በቃ በጣም የሚጣፍጠው። በጣም ቆንጆ ነው። ግን ኢትዮጵያ እኔ የምር ኢትዮጵያ ሲሄድ መስራት እፈልጋለሁ። ይሄን ነገር በጣም አሪፍ እኮ ነው የምር ማለት ቀለል ያለ ምግብ ነው፣ በጣም የማይከብድ ነው። እንደዚህ ከዛ እንደዚህ አድርጋችሁ ትሞሉታላችሁ ማለት ስትሞሉት ታዲያ ሙሉ ጥቅጥቅ አድርጋችሁ አትሞሉት፣ ምክንያቱም ሩዙ ስለሚነፋ እንትን ይላል ይፈነዳል ማለት ነው እንትን ነው። ስለዚህ ግማሽ አድርጋ ለግማሽ ትንሽ ከፍ ከግማሽ ትንሽ ከፍ ሲል ያርጋችሁ ብትሞሉት ሲበስል ሙልት ብሎ ይበስላል። በቃ አይፈነዳም ማለት ነው። እንደዚህ ያርጋችሁ እንደዚህ ያርጋችሁ ተሞሉታላችሁ። እንደውም ትንሽ ይፈልጋል ይሄ። ከዛ በኋላ በብረት ድስት እናደርገዋለን። እንደዚህ እያደረግን እንሞላውና ከዛ በኋላ እኔ ብረት ድስቱ ትንሽ ስላነሰኝ በሱ አደረኩትኝ እና ድንች ደግሞ 2 ድንች ደግሞ እንደዚሁ እንደራሱ ፈክፍ እንትን ብዬ ቦርቦሬ ጨምሬበታለሁ። ከዛ እዚህ ጋር እንትን ሶስን ለማዘጋጀት ውሃ ይመጥቃችሁን ያክል ውሃ ታደርጉና ከዛ 3 ቲማቲም ኖርማል ሶስ ቲማቲም መጨመር ትችላላችሁ፣ ያለ ቲማቲም መስራት ትችላላችሁ። እኛ ጋር ትንሽ ቀላ እንዲል ስለሚፈለግ እንደዚህ አድርገን እናደርገዋለን። ከዛ በኋላ ጨው፣ ዘይቱን እና ቅመም ትንሽዬ ቅመም አድርገን ክድና አድርገን እንጥደዋለን ጋዝ ላይ ማለት ነው ቤተሰብ። እና ማጂ ካላችሁ ደግሞ ማጂም ታረጉበት። በቃ እንዴት እንደሚጣፍጥ ይወጥቻለሁ እኔ። ከዛ የአሽው የቀደሙ ያሳየዋችሁ ነው አሽው ማለት ነው። ከዛ እንደዚህ አድርገን እንከትፈዋለን ማለት ነው። አሽው አያችሁ እናስተካክለዋለን ማለት ነው ከእንትኑ ጋር እንዲመቸን። ከዛ በደንብ አድርገን ድቅቅ እናደርገውና እነዚህ ካደቀቅነው በኋላ ምንድነው የምናደርገው? ሽንኩርት እንጨምርበታለን። ከዛ እንቁላል። ከዛ በኋላ የምን ቅጠል ነው? ይሄ ተቡል የሚሰራበት ቅጠል አለ አይደለ? ምንድነው የሚባለው በእንግሊዝኛ ረሳሁት። እንቁላሉ እንደዚህ አድርገን እንጨምራለን። አሁን ስከትፎ ታዩታላችሁ። ከዛ ቅመም ፈልጉትን ቆንደ በርበሬ ምናምን አድርጋችሁ ጨመር ትችላላችሁ። ፈልጉትን አይነት ቅመማ ይኸው እና አያችሁት። ከዛ ጋይስ እንደዚህ አድርገን ጨምረዋለን ማለት ነው። ዱቄቱ ምናምን ጨማመረና እነዚህ እናስተካክለዋለን ማለት ነው።
ከዛ በኋላ እንደዚህ ካስተካከልነው በኋላ በዘይት መጥበስ እንችላለን። በመጥበሻም ብቻ አድርገን ራሱ መጥበስ እንችላለን ማለት ነው። እዛ ሽንኩርት እንጨምርበታለን ደግሞ እንደዚህ አድርጋችሁ ካስተካከላችሁ በኋላ ጨምርበትና ከዛ እንደዚህ ማርጋችሁ መስራት ትችላላችሁ። እንደገና ደግሞ ምን ማድረግም ትችላላችሁ፣ በዘይትም ብቻ ራሱ መጥበስ ትችላላችሁ ማለት ነው። እኔ እንደዚህ አድርጌ ነው የሰራሁት። ዘይት ብዙም ስለማይወዱ ጋይስ እንደዚህ አድርገን እንሰራለን ማለት ነው። እና በጣም የሚጣፍጠው በነገራችን ላይ በጣም የሚጣፍጥና ይኸው እንደዚህ ሆኖ ይወጣልኛል ማለት ነው። መጨረሻው እንደዚህ ነው የሚሆነው። እና ቤታችሁ ሰርታችሁ ብሉ፣ ጠጡ። አመሰግናለሁ ስለተከታተላችሁኝ፣ አበረታቱኝ። እንደነገርኳችሁ ጀማሪ ዩቲዩበር ነኝ እና በጣም አመሰግናለሁ። አያችሁት እንዴት እንደሚያምር መጨረሻው ይኸው ቆንጆ ሆኖ እንደዚህ በስሎልኛል ማለት ነው። እና ስለተከታተላችሁኝ በጣም ነው የማመሰግናችሁ። ክበሩልኝ። ከፈለጋችሁ በእርጎ መብላት ትችላላችሁ፣ ከፈለጋችሁ ባዶ መብላት ትችላላችሁ፣ በመረቆች አርጋችሁ እና እጅግ በጣም ነው የሚጣፍጠው። የምር እውነቴን ነው፣ እኔ ስለሰራሁት አይደለም። እና አመሰግናለሁ በጣም ስለተከታተላችሁኝ። ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። ቴንኪዩ